ጉዳችሁን ተመልከቱ። ከሀገር ይዞ ልወጣ ስለሆነ ፍቀዱልኝ። ከዛ ባለፈ ሩታ ምንም ስለማይመለከታት እዚች ጋር ላግኘው ያለችው ብሩምብሩ እያለች ስለሆነ እንደገና ደግሞ ሲያምርሽ ቃሊን ተሽዋ ሀገር ደግሞ የትም ልታደርጊያት ካፈሽ ነው ሰደብሽና አሁን ማለት ነው በዚህን ሰዓት በደንብ አስተውሉ ፋሚሊ። አሁን በዚህን ሰዓት ሩታ ቢሆን ከሀገር ይዞ ልወጣ ነው ያለችው እንዴት እንደሚሆን ታውቃላችሁ አይደል? ቡዜና ዴቭ እንዴት እንደሚንጨረጨሩ ታውቃላችሁ? እንዴት አናቷ ላይ ወጣው ነበር የሚዘግሉባት። አናቷ ላይ ወጣው በቃ አለቀ። ምንም አዲስ ነገር የለው። አናቷ ላይ ወጣው ይዘሉባት ነበር። አሁን ግን ሄርሜላ ጋር እነሱ ወደሚፈልጉት አቅጣጫ ስለሄደላቸው ተመችቷቸዋል። ጸጥ ነው ያሉት። በቃ አሁን ሰውም እንዳይታዘባቸው እየተጠነቀቁ ነው። እነዴብ ባይዘዌ ሰው እንዳይታዘባቸው፣ ኦዲየንስ እንዳይታዘባቸው ለነሱ ያላቸውን አመለካከት ኦዲየንስ ስላወቀ ኦዲየንስ የሚያውቀውን ነገር ውሸት ነው ለማስባል ማለት ነው እያደረጉት ያለው ነገር ነው። ይሄ ፋሚሊ እያደረጉት በጭራሽ አንታለል። በጣም ነው የምገርሙት። እኔ አላቅም። የእናንተ እህትና ወንድምነት በጣም የሚገርም ነው። በጣም ትችላላችሁ። ዴብ በጣም ጎበዝ ወንድም ነህ። ለወንድም የምታደርገው ነገር በጣም የተለየ ነው። እንዲሆንም አትፈልጉም፣ ከጁም ጋር ጊዜ እንዲያሳልፍ አትፈልጉም፣ ከኔም ጋር አይደለም። እሺ አሁን ይሄን ሐሳብ ያመጣችሁት ሄርሜላ ጋር እያለ ይሄን ነገር እንዴት አላደረጋችሁም? ካሰባችሁ እስከዛሬ ድረስ እንቅልፍ ያጣችሁት በወንድማችሁ ምክንያት ከሆነ እስከዛሬ ድረስ እያሰባችሁ ለወንድማችሁ የምትከራከሩት ለዚህ ከሆነ ሄርሜላ ጋር እያለ ሄርሜላን ተቀብላችሁ ለምን ይዛችሁት አልሄዳችሁም የነበረ? ዝም ብላችሁ እዚህ ጋር ለዲስኩር ካልሆነ ለወሬ ካልሆነ እሷን ለማስጠላት በሰው ዘንድ እንድትጠላ ምናምን ለማድረግ ካልሆነ በስተቀር እዚህ ላይ ይችንን ሐሳብ ያነሳችኋት አላቅም። እሷሽ እንደማትል እያወቃችሁ ማለት ነው። እሷሽ እንደማትል እያወቃችሁ ሄርሜላ ጋር ሲሆን ኖርማል አድርጋችሁት ነበረ። አሁን ሁለቱም ስለተገናኙ ነው ይህንን ሐሳብ ያመጣችሁት። ምንድነው እንደማንተዋወቅ ምን መሳሰሉ እንደማናውቃችሁ አታድርጉ። የምሬን ነው። አሁን ሰው በዚህ ሐሳብ አልተስማማችም ተብሎ ሩታን ኦዲየንስ ምናምን ነገር እንዲጠላት ምናምን ነገር ነው። እንደዛ ነው ሐሳባችሁ? አጭራሽ ነው አልፈልጉም ነው አርቀን ስደውልልህ እኮ ስልክ አይሰራም አይደል? ለቀቂው ልጁን ይኸውላችሁ አሁን እዚህ ጋር ማለት ነው እንግዲህ ከዚህ በፊት ሲባባሉ የነበረው ነገር ሰምታችኋል። አሁን እዚህ ጋር አንድ ነገር ላሳያችሁ የምፈልገው ነገር ቢኖር የአብርሃምን ሁኔታ ነው። ገባችሁ? እዚህ ጋር በደንብ የአብርሃምን ሁኔታ እንድትመለከቱ ፈልጋለሁ። ከዚህ በፊት ሲያደርገው የነበረውን ነገር እያንዳንዱን ነገር እንድትመለከቱ ፈልጋለሁ። ይሄን ሁሉ ድራማ የሚሰራው ሆን ብሎ እንደሆነ ታውቃላችሁ። ሆን ብሎ እንደዚህ እየሆነ እንዳለ ማናችሁም ከጠፋችሁ የምሬን ነው እናንተ ናችሁ እየተታለላችሁ ያላችሁት እናንተ ናችሁ እንጂ እሱ አይደለም። ወይም ደግሞ እዚህ ጋር ያሉት እነ ቡዜ እነ ዴቭ ምናምን አይደለም የሚታለሉት፣ እኛን የምንታለለው ማለት እንደዛ ብላችሁ የምታስቡ እዚህ ጋር አላቅም። አብርሃም ምንም ቢሆን ምንም እንደማይመስለው ግልጽ ነው። ገባችኋል? ምንም ቢሆን ምንም እንደማይመስለው ግልጽ ነው። ከዚህም በፊት ከሩታ ጋር ሆነ ተብሎ ደስ ሲለን ደግሞ እዚህ ጋር ይመጣል። እሱ ተመችቶታል። ባይዘው እዚህ ማለቱን በፊትም ጀምሮ የሚያደርገው ነገር ነው። ተመችቶታል። አዲስ ነገር የለውም። እዚህ ጋር አሞታል ይባላል እንጂ ልጁ ደህና ነው። ተመችቶት ነው። ገባችሁ? ሞላወሉ ተመችቶት ነው። ሄርሜላ ጋር እዛ አብሮ እንትን ሲል ይቆያል ምናምን፣ ከዛ ሩታ ጋር ምናምን። ገባችሁ አይደል? ይሄ ነገር ስለተመቸው ነው እንጂ ሌላ ምንም ሊሆን አይችልም። ገባችሁ አይደል? እዚህ ጋር አሁን እንደተመለከታችሁት ከሆነ ወደ ሄርሜላ ምናምን ማድራት ጀምሯል። ገባችሁ? ለምን አይተህ ነው? እሺ አሁን ደግሞ ወደ እሷ እየሄድክ ያለበት ዋነኛው ምክንያት ደግሞ ምን አይተህ ነው? ምን አሳይታ ነው? እሺ አሁን ደግሞ እኔ ግራ እኮ ነው። አብርሃምን የፈለገ ነገር ብታደርጉ ልትይዙት አትችሉ። በቃ እንደፈለጋችሁ ብታደርጉት አብርሃምን ከቁጥጥራችሁ ውጭ ነው የሚሆነው። ምክንያቱም ባህሪው ነው። በፊትም ጀምሮ የምናውቀው ባህሪ ይሄ ነው የአብርሃም። ገባችሁ አይደል? ይሄንን ባህሪውን ነው የምናውቀው። በፊት እዛ ይላል እዚህ ይላል፣ አንድ ቦታ ረግቶ መቀመጥ አይችል። ገባችሁ አይደል? በቃ እንደዛ ነው ሲሆን የነበረው። አሁን ደግሞ እዚህ ጋር እንግዲህ የልብ ተሰምቷታል። ሄርሜላም በቃ የሚለያታል መሰላት ምናምን። ታያዋለሽ፣ ደምን ባት አለቅሻለሽ። የምሬ ነው፣ ደምን ባት አለቅሻለሽ። ታያለሽ፣ እንደዚህ እየተናገርን አይደለ? ታያለሽ የት እንደምትገቢ ይዛን ሰዓት ምን መለከት ይሆናል።
እሪ ስትይ ማን እንደሚያዝንልሽ የማይሽ ይሆናል። እንደዚህ እየነገርንሽ እንደዚህ እየለፈለፍነ እየመጣን እየለፈለፍነ ማተሰሚ ከሆነ ገደል ብትገቢ ማንም ሰው ያገባው። ምክንያቱም ፈለገሽ ነው የገባሽ እዛ ገደል ውስጥ አለቀ። ይህን ነገር እያደረግሽ መሆኑ ሊገባሽ ይገባል። የአብርሃም ባህሪ ጠንቅቀሽ ታውቂዋለሽ። ጠንቅቀሽ ደግሞ የምታውቂው እየሄደ እዛ እዚህ ሲል አንዴ ቀለበቱን እኮ አስወርሮሻል። ረስተሽው ነው አስወርሮሻል እኮ። አሁን ደግሞ እንደ አዲስ ምን ታገኘና ነው በአንድ ጊዜ የመለሽው መስሎሻል? አሁን አላቅም ብቻ። እሺ ሰላም ውድን የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምናላችሁ እንደምቆያችሁ ልሙሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ ከች ብያለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። አይታችሁታል የቀደሙን ቪዲዮ። ዛሬ አላቅም አብርሃም መጥቷል። ፋሚሊ ተመልከቱ። ቀጥታ ወደ ቪዲዮ እናልፋለን። ይህንን ቪዲዮ እየተመለከታችሁ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ወንድማችሁ አድርጉኝ ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። ታቂቶ ወሬ ብቻ ተረጋጊ። ሩታ በመጀመሪያ ፈልገሽ የፈለግሽ ወይስ አብርሃም ነው? ከአብርሃም ጋር ያለሽ ነገር መጨረስ ትችላለሽ። ተው ለበሰዓት የለም ነው ልጅ እሱ እያማረሽ ይቀራል። ከዚህ በኋላ እኔ እኮ አላቅም። ከዚህ ጋር ደግሞ በጣም የሚያበሳጨው የሚያመው ነገር ምንድነው? የነ ቡዜና ዴቭ ነገር ነው። ገባችሁ? እዚህ ጋር በጣም የሚያበሳጨው ነገር የነሱ ነገር ነው። አሁን ሄርሜላ ጋር ስለሆነ አፋቸውን ዘጉ፣ ሁለቱም አፋቸውን ዘጉ። ገባችሁ አይደለ? ሄርሜላ ጋር ስለሆነ ዝም ብላችሁ አስተውሉ ፋሚሊ። ሄርሜላ ጋር ስለሆነ አፋቸውን የዘጉት፣ አንዳቸው እየተናገሩ አይደለም እስካሁን ድረስ። ገባችሁ? ምክንያቱም ሄርሜላ ጋር መሆኑን ይፈልጉታል እነሱ በግልጽ ባይናገሩም፣ ይሄ ነው አላማቸው፣ ፍላጎታቸው ይሄ ነው። ከሩታ ጋር እንዲሆን ማንም ሰው አይፈልግም። እዚህ ውስጥ ከሚያዩ ማንም ሰው አይፈልግም። አላቅም ሩታ ምን ያክል ብትበድላችሁ ምን ያክል ብታስከፋችሁ እንደሆነ አላቅም። ይሄን ያክል ከሷ ለማራቅ እየፈለጋችሁ ያላችሁበት ምክንያት ሊገበኝ አይችልም። ምንም ብትሉ ሊገበኝ አይችልም። ትልቅ አይደላችሁ እንዴ? ለምንድን ነው እንደ ትልቅ ሰው የማታስቡ? ለምንድን ነው? እርግጠኛ ነኝ ቡዜ ልጅ ይኖርሻል ብዬ አስባለሁ። አሁን በዚህ እድሜሽ ገባሽ? ልጅ ይኖርሻል ብዬ አስባለሁ። እንደ ራስሽ እንኳን ብታስቢው ከሩታ ጎን ነበር መቆም የነበረብሽ በዚህን ሰዓት ማለት ነው። ምክንያቱም ልጅ አላት፣ አንቺም ልጅ አለሽ። የልጅን ስሜት ታውቂዋለሽ፣ በደንብ ታውቂዋለሽ ጠንቅቀሽ። እኔ አላቅም እንዴት አድርገሽ አስበሽ እንደሆነ። ምንድነው የነካችሁ? ዴቪድ ተውት። የሆነ ሌላ አይነት ባህሪ ነው የያዘው። ሌላ አይነት ዴቭ ነው እየተመለከትን ያለ ነው። የሚናገረውም ንግግር ደግሞ በጣም ልብ የሚሰብር ንግግር ነው። ለሩታ የሚናገረው ንግግር እንደዛ ነው። ምክንያቱም ስንት ነገር ባለ አፉ አሁን ሌላ ነገር ነው የሚያወራው። አሁን ማንም የማይጠብቀውን ነገር ነው የሚያወራው። አይደብርህም? አንተስ አይደብርህም? የምሬን እኮ እንደዛ ለሩታ አንተ ስትል የነበርክ ልጅ አሁን እዚህ ጋር መጠህ አላቅም ከሷ ለመለየት ይመች፣ ብቻ ይመች፣ ችግር የለውም ይመች። ሩታም ሁለቱን አግባብተን ስለዚህ ልጅ እንትን እንዳል ማለት ለኛም ይከብዳል። ገብቶሻል አይደለም? አንተ ምጭ ሲጀመር መቻስ ማምታቸው ነው። አንተ ራሱ ከሷ ጋር ምሽ ተስማማለህና ነው በእሷ የምታሳብበው፣ በሄርሜላ የምታሳብበው። አንተ ራሱ እኮ አትግባባም እኮ። አሁን በዚህ ሰዓት እኮ ሩታ ጋር እየተግባባህም አይደለም፣ መግባባትም አትፈልግም። በግልጽ ተናግረሃል እኮ። እንደገና እንዲወራ አይደረግ አታድርገን። የምሬን ነው ተናግረሃል፣ በግልጽ ተናግረሃል። አንደበት አውጥተህ እንደዛ ልብ የሚሰብር ነገር ተናግረሃታል። በየትኛው አፍ ነው አሁን እንደዚህ ብለህ ጭራሽ እና እንተን ለማስማማት አይሆንም ምናምን ነገር የምትለው? እንዴት ነው ሰው የምታስበው? የምሬን እኮ አላቅም። ይሄ ያዋህ መጀመሪያ አካባቢ አይታችሁታል አመጣጡን። እንግዲህ አሁን ግን ወደ ሌላ ባህሪው ሁሉ ተቀይሮ ምናምን፣ ያው ሰው ይቀየራል። ተቀይሮ በጣም የሚገርም ባህሪ ይዟል። ራሱ አብርሃም እኮ ወሳኝ ነው አይደለም? አንተ ከማጋ ነው መሆን የምትፈልገው? ኧረ በእናትህ አንተ የማይሆን ነገር አይመልስም። አትገሉትም እንዴ? እንዴት ነው የሚመልሰው ሲታስቡ? ከሁለቱም ጋር ሊቀርበት እኮ ነው እንዴ? ከሁለቱም ጋር ሊቀርበት ነው። እሱ የሚፈልገው ሁለቱንም ማስኬር ነው። እዚህ ጋር ሁለቱንም እንደ ፍጥርጥራቸው ማስኬር ነው የሚፈልገው። ሄርሜላ ጋር ሲፈልግ እየሄደ እንትን ይላል። ሩታ ጋር እንደዛ ነው የሚፈልገው። እሱ እንደዛ ነው የሚፈልገው። እሱም ባይፈልግ ኑሮ ከበፊትም አብርሃም ሩታ ጋር አይለያይም ነበር። በቃ ይሄ ነው እውነታው። ሌላ ነገር ስላማረው ነው ወደ ሄርሜላ ሄደ እንጂ መቼም ፍቅሯ ቀንሶበት ምናምን አይሆንም። በቃ ሌላ ነገር ደግሞ ኤክስፒሪየንስ ላድርግ። የአብርሃም ጉድ የምሬ ነው። ገና ታያላችሁ።
ከዚህ በላይ ታያላችሁ። ሀገር ይዞ ልወጣ ነው። እንደገና ደግሞ ቡዜንም ማግኘት ስለሚፈልግ እንደገና ደግሞ ዴቭንም ማግኘት ስለሚፈልግ እሺ አንቺስ ሄርሜላ አንቺ ማን ስልጣን ሰጥቶሽ ነው ደግሞ እሱን ይዘሽ የምትሄጂው? እቃ ነው ሻንጣ አረግሽው እንዴ? እኔ እኮ ሰው ይገርመኛል። የምሬን ነው። ሻንጣ አይደለም እኮ ልጅን እየጎተትሽ ይዘሽ የምትሄጂው። በምንድን ነው እስኪ ንገሪኝና በየት ነው በየት አድርገሽ ነው ይዘሽ ልትሰደጂ ያሰብሽው? እኔ አታስቂኝ። የምሬን ነው አታስቂኝ። የትም ልትሄጂ አትችይም። የትም ደግሞ አትሄጂም እንዴ? ትቀልጃለሽ እንዴ? እዚህ ጋር ቀልድ አይደለም እኮ የተያዘው። አንቺ ቀልድ ላይ ነሽ፣ ጨዋታ ላይ ነሽ። ትቆያለሽ መሰለኝ። የምሬን ትቆያለሽ። አንቺ በዚህ ሙድ ትቆያለሽ። ኧረ በስመ አብ። ከሀገር ወጣን ደግሞ እስኪ እንትኑን እንሞክረው ምናምን ብላችሁ ነው? ኧረ አብርሽ ይመቸዋል፣ የትም ይመቸዋል። ጎዳና ላይ ይመቸዋል፣ ሁሉ ቦታ ላይ ይመቸዋል። አትስቢ፣ ከሀገር መውጣት አይጠበቅብሽም ለሱ። ከሀገር ይዞ ልወጣ ስለሆነ ፍቀዱልኝ። ከዛ ባለፈ ሩታ ምንም ስለማይመለከታት እዚች ጋር ላግኘው እያለች ብሩር እያለች ስለሆነ እንደገና ደግሞ ሲያምርሽ ቃሪን ተሽዋል። ሀገር ደግሞ የትም ልታደርጊያት ካፈሽ ልውሰድብሽና አሁን ማለት ነው። በዚህን ሰዓት በደንብ አስተውሉ ፋሚሊ። አሁን በዚህን ሰዓት ሩታ ቢሆን ከሀገር ይዤው ልወጣ ነው ያለችው እንዴት እንደሚሆን ታውቃላችሁ አይደል? ቡዜና ዴቭ እንዴት እንደሚንጨረጨሩ ታውቃላችሁ? እንዴት አናቷ ላይ ወጣው ነበር የሚዘሉ። አናቷ ላይ ወጣው በቃ አለቀ። ምንም አዲስ ነገር የለም። አናቷ ላይ ወጣው ይዘሉባት ነበር። አሁን ግን ሄርሜላ ጋር እነሱ ወደሚፈልጉት አቅጣጫ ስለሄደላቸው ተመችቷቸዋል። ጸጥ ነው ያሉ በቃ። አሁን ሰውም እንዳይታዘባቸው እየተጠነቀቁ ነው። እነዴም ባይዘዌ ሰው እንዳይታዘባቸው፣ ኦዲየንስ እንዳይታዘባቸው ለነሱ ያላቸውን አመለካከት ኦዲየንስ ስላወቀ ኦዲየንስ የሚያውቀውን ነገር ውሸት ነው ለማስባል ማለት ነው እያደረጉት ያለው ነገር ነው ይሄ። ፋሚሊ እያደረጉት በጭራሽ አልታደል። በጣም ነው የምገርሙት። እኔ አላቅም። የእናንተ እህትና ወንድምነት በጣም የሚገርም ነው። በጣም ትችላላችሁ። ዴም በጣም ጎበዝ ወንድም ነህ። ለወንድም የምታደርገው ነገር በጣም የተለየ ነው። እንዲሁም አትፈልጉም፣ ከልጁም ጋር ጊዜ እንዲያሳልፍ አትፈልጉም፣ ከኔም ጋር አይደለም። እሺ አሁን ይሄን ሐሳብ ያመጣችሁት ሄርሜላ ጋር እያለ ይሄን ነገር እንዴት አላደረጋችሁም? ካሰባችሁ እስከዛሬ ድረስ እንቅልፍ ያጣችሁት በወንድማችሁ ምክንያት ከሆነ እስከዛሬ ድረስ እያሰባችሁ ለወንድማችሁ የምትከራከሩት ለዚህ ከሆነ ሄርሜላ ጋር እያለ ሄርሜላን ተቀብላችሁ ለምን ይዛችሁት አልሄዳችሁም ነበር? ዝም ብላችሁ እዚህ ጋር ለዲስኩር ካልሆነ ለወሬ ካልሆነ እሷን ለማስጠላት በሰው ዘንድ እንድትጠላ ምናምን ለማድረግ ካልሆነ በስተቀር እዚህ ላይ ይችንን ሐሳብ ያነሳችኋት አላቅም። እሷሽ እንደማትል እያወቃችሁ ማለት ነው። እሷሽ እንደማትል እያወቃችሁ ሄርሜላ ጋር ሲሆን ኖርማል አድርጋችሁት ነበረ። አሁን ሁለቱም ስለተገናኙ ነው ይህንን ሐሳብ ያመጣችሁት። ምንድነው እንደማንተዋወቅ ምን መሳሰሉ እንደማናውቃችሁ አታድርጉ። የምሬን ነው። አሁን ሰው በዚህ ሐሳብ አልተስማማችም ተብሎ ሩታን ኦዲየንስ ምናምን ነገር እንዲጠላት ምናምን ነገር ነው። እንደዛ ነው ሐሳባችሁ? ጭራሽ እንዲሆን አትፈልጉም ነው አይደል ሐሳባችሁ? ደህና እንዲሆን ነው የምንፈልገው። ኦኬ እሺ፣ ችግር የለውም። ሲጀመር እኔ የማደርገውን አውቃለሁ። ምንም ኖርማል ነው። እዛም ሄደ የትም እሺ፣ እኔ የማደርገውን አውቃለሁ። ጭራሽ እኛ ላይ ትፎክሪያለሽ። በቃ ይሄን እኮ ነው የፈለግሽው አይደል? ተሳካልሽ። በቃ ይሄን ነው ቡዜ የፈለግሽው፣ ተሳካልሽ። እንኳን ደስ አለሽ። አለቅ። አሁን ኦዲየንስ ሌላ አይነት እሳቤ ይኖረዋል አይደል? ባንቺ እሳቤ ይሄኔ ነበር። በቃ ሰው እንዲጠላት ነው የምትፈልጊው፣ ከአብርሃም ጋር እንድትለያይ ነው የምትፈልጊው። ተሳካልሽ። እሷ በራሷ ምክንያት በራሷ ሁኔታ ወጣ ሄደች። ሄርሜላውን ቁጫለች። ለሄርሜላ ሰጠሽው ትሄጃለሽ። ምን ችግር አንቺ ምን ይጎዳሻል? ሶ እንግዲህ ፋሚሊ እስኪ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እኔ እመለከታለሁ፣ አየዋለሁ። ለሁሉም ነው ምልክላቸው። ፋሚሊ ኮሜንታችሁን በደንብ ያዩታል፣ ይመለከቱታል። ለሁሉም ምልክላችኋለሁ። እኔ ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ አትርሱ። ፋሚሊ የዛሬ ቪዲዮ መስል ነበር። በቀጣይ እስካገኛችሁ ባይ